ወንድሜ እህቴ እነሆ አሁንም ሌላ እድል ተሰጠን። ከኛ የሚጠበቀው መነሳት ነው። ቆርጠን ከሱ ሳይሆን ወደሱ ወደ አላህ ለመሸሽ እንፍጠን። ወሩ መሰናበቱ አይቀርምና እናትርፍ ሳያመልጠን። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እዳውን እንዲሸፍንለት አላህን ሱብሓነሁ ወተዓላ ጠየቁ። እንዲያውም በርካታ ጊዜ በጉዳዩ ዙሪያ አላህን ሱብሓነሁ ወተዓላ ደጋግመው በዱዓቸው ጠይቀዋል። ከዚህ ቀደም በጠቀስኳቸው የነቢያችን ዓለይሂ ሰላቱ ወሰላም አላሁመ ረበ ሰማዋት ሰብዕ ወረበ አልአርድ የሚለውን ሐዲስ እናስታውስ። የዱዓቸው መጨረሻ ላይ ምን ነበር ያሉት? እቅዚ ዐና አደይን ወአግኒና ሚነል ፈቅር፣ እዳችንን ክፈልልን ከድህነትም ጠብቀን ነበር የሚሉት። ይህችን ዱዓ ሁሌ ወደ ፍራሻቸው ጋደም ባሉ ቁጥር ይሏት ነበር። እንዲያውም ከዛ በላይ ገዘፍ ያለውን ነበር የሚጠይቁት። እሱንም ከዕዳ እንዲጠብቃቸውና በሳቸውና በዕዳ መካከል ግርዶ እንዲያደርግላቸው ነበር አላህን የሚማጸኑት። ዕዳን አይፈልጉም ነበር። ግድ ሆኖባቸውና ዕዳ ከተቀበሉ አላህ ሱብሓነሁ ወተዓላ እንዲከፍልላቸው ይማጸኑ ነበር። ቡኻሪና ሙስሊም በዘገቡትና አነስ ኢብኑ ማሊክ ረዲየላሁ ዐንሁ ባስተላለፉልን ሐዲስ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ የሚለውን ዱዓ ያበዙ ነበር። አላህ ሆይ ከጭንቅና ከሐዘን፣ ከአቅም ማጣትና ከስንፍና፣ ከስስትና ከፍርሃት፣ ከዕዳ ጫናና ከሽንፈት ባንተ እጠበቃለሁ። ከዕዳ ከባድ ጭነት ነበር በአላህ እንዲጠበቁ ዱዓ ሲያደርጉ የነበሩት። አነስ ኢብኑ ማሊክ ይህንን ሐዲስ ሲያስተላልፉም ምን ብለው ነበር የጀመሩት? ነቢዩ ዓለይሂ ሰላቱ ወሰላም ይህንን ዱዓ በብዛት ነበር የሚሉት ነው ያሉት። በሌላ ሐዲስም ቡኻሪ እንደዘገቡትና ዓኢሻ ረዲየላሁ ዐንሃ እንዳስተላለፉት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በሶላታቸው ላይ እያሉ እንዲህ እያሉ ዱዓ ያደርጉ ነበር። አላሁመ ኢኒ አዑዙ ቢከ ሚነል መእሰሚ ወልመግረም፣ አላህ ሆይ ከኀጢአትና ከዕዳ ባንተ እጠበቃለሁ። ከዚያም አንድ ሰው እንዲህ አላቸው፣ አንቱ የአላህ መልእክተኛ ሆይ ከዕዳ እንዲጠበቁ ብዙ ጊዜ ዱዓ ያደርጋሉሳ? ከዚያም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለው መለሱለት፣ አንድ ሰው ዕዳ ውስጥ በመዘፈቁ ምክንያት ከተናገረ ይዋሻል፣ ቃል ከገባም ቃሉን ያጠፋል። ለዚህም ነው ነቢያችን ዓለይሂ ሰላቱ ወሰላም ዕዳን የሚጠሉት። ከዕዳ እንዲጠበቁ ሁሌ አላህን ይማጸኑ ነበር። ሁሌ ወደ ፍራሻቸው ጋደም ባሉ ቁጥር ዕዳቸውን እንዲከፍልላቸው አላህን ይለምኑ ነበር። አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐና። ነገር ግን ነቢያችን ዓለይሂ ሰላቱ ወሰላም ስለ ዕዳ የነበራቸው አመለካከትና ዛሬ እኛ ስለ ዕዳ ያለን አመለካከት የትየሌሌ ሆኗል። በጣም አቅልለን ከማየታችን የተነሳ ቤት መግዛት ስንፈልግ ወይ የቤት ዕቃ ወይ መኪና ወይ ሰርግና ዝግጅቱ ወይ ጉብኝት መሄድ ስንፈልግ ወይ የዒድ ኡድሕያ ማረድ ስንፈልግ ይህ ሁሉ በዕዳ ነው። እንዲያውም እንደሰማሁት ከሆነ አንዳንዱ ገንዘብ እያለው የሆነ ነገር መግዛት ሲፈልግ በዱቤ ወይም በብድር እንዲሆን ይመርጣል። ይህን የሚያደርግ ሰው በጣም ሞኝነት ያጠቃውና ዕዳን አቅልሎ በማየቱ በጣም ከባድ አደጋ ላይ ነው ያለው። ነቢያችን ዓለይሂ ሰላቱ ወሰላም ከዕዳ በአላህ እንድንጠበቅ ብቻ ሳይሆን ጥንቃቄ እንድናደርግም ጭምር ነበር አደራ ያሉት። ኢማም ኢብኑ አሕመድ አንድ ከባድ የሆነ ሐዲስ ዘግበውልናል። ጃቢር ኢብኑ ዓብድላህ ረዲየላሁ ዐንሁ እንዲህ አሉ፣ አንድ ሰው ይሞትና ጀናዛውን አጥበን ከዚያም ከፈኑን አልብሰን ለሰላተል ጀናዛ አዘጋጅተን ስናበቃው ነቢዩ ዓለይሂ ሰላቱ ወሰላም እንዲሰግዱበት ጠየቅናቸው። ከዚያም አንድ እርምጃ ወደፊት እንደሄዱ መለስ ብለው ዕዳ አለበት ወይ ብለው ጠየቁ። ከዚያም አዎ 2 ዲናር ስንላቸው ትተውት ሄዱ። ከዚያም አቡ ቀታዳ ዕዳውን እኔ እሸፍናለሁ ብሎ ሲላቸው ነቢያችን ዓለይሂ ሰላቱ ወሰላም እንዲህ አሉት፣ ለባለ ሐቁ ከፍለህ ሟቹን ነፃ ልታወጣው እርግጠኛ ነህ ሲላቸው አዎ አለ።
ከዚያም ሰገዱበትና በነጋታው አቡ ቀታዳን አግኝተው ዕዳውን ከፈልከው ወይ ብሎ ሲጠይቃቸው ገና ትናንት አይደል የሞተው? እሺ እከፍላለሁ አለ። ከዚያም አሁንም በነጋታው አግኝተው ሲጠይቁት አዎ ከፍያለሁ አለ። ከዚያም ነቢያችን ዓለይሂ ሰላቱ ወሰላም እንዲህ አሉ፣ አሁን ቆዳውን አቀዘቀዝክለት። ሰማችሁ አይደል ሰዎች? አሁን ቆዳውን አቀዘቀዝክለት። ይህ ማለት የሰው ልጅ ሲሞት ዕዳው እስካልተሸፈነ ድረስ ቆዳው አይቀዘቅዝም ማለት ነው። አላህ ይጠብቀን። ወላሂ ዕዳ በጣም አደገኛ ነገር ነው፣ በጣም አደገኛ። ኢብኑ ማጃህ በዘገቡትና ኢብኑ ዑመር ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ዲናር ወይም ዲርሃም ዕዳ ኑሮበት የሞተ ሰው ከመልካም ሥራው ተወስዶ ይከፈላል። የዚያን ቀን ዕዳን በገንዘብ መሸፈን የማይቻልበት ነውና። በሌላ ሐዲስም ሙስሊም እንደዘገቡት ዓብዱላህ ዐምር ኢብኑ አልዓስ እንዳስተላለፉት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ሸሂድ ወይም ሰማዕት ኃጢአቱ ሁሉ ይሰረዝለታል ዕዳ ሲቀር። አስባችሁታል አደገኝነቱ? ነፍሱን የሰዋ የዱንያንና የያዘችውን ሁሉ ትቶ ለሰይፍ አንገቱን የሰጠ ሸሂድም እንኳ ዕዳ ካለበት አይተርፍም። አደገኛ ነው ወላሂ። اللهم إنك عفو تحب العفو فاعف عنا። ሙስሊም በዘገቡትና አቢ ቀታዳ ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም በሚንበራቸው ላይ ቆመው ለባልደረቦቻቸው እንዲህ አሏቸው፣ በአላህ መንገድ ላይ መታገልና በአላህ ማመን በላጭ ሥራዎች ናቸው። ከዚያም አንድ ሰው ቆመና እንዲህ አላቸው፣ አንቱ የአላህ መልእክተኛ ሆይ እኔ በአላህ መንገድ ላይ ብገደል አላህ ኃጢአቴን ይሰርዝልኛል አላቸው። እሳቸውም አዎ ታጋሽ ሆነህና ምንዳን ፈልገህ እንዲሁም ወደ ኋላ ሳታፈገፍግ ወደፊት እየገሰገስክ ሳለ ብትገደል ኃጢአትህ ይሰረዝልሃል። ከዚያም ትንሽ ቆይተው ጥያቄውን ድገመው ሲሉት እኔ በአላህ መንገድ ላይ ብገደል አላህ ኃጢአቴን ይሰርዝልኛልን አላቸው። እሳቸውም አዎ ታጋሽ ሆነህና ምንዳን ፈልገህ እንዲሁም ወደ ኋላ ሳታፈገፍግ ወደፊት እየገሰገስክ ሳለ ብትገደል ኃጢአትህ ይሰረዝልሃል ዕዳ ሲቀር። ጅብሪል አሁን መጥቶ እንደዛ አለኝ አሉ። አስባችሁታል? በአላህ መንገድ ላይ ታግሶ ምንዳን ፈልጎ ወደ ኋላ ሳያፈገፍግ ወደፊት እየመረሸ ቢዋጋና ቢገደል ኃጢአቱ ይሰረዝለታል ዕዳ ሲቀር። ከባድ ነገር ነው ወላሂ። ስለዚህ ሰዎች ዕዳን አቅልለው ማየት የለባቸውም። ለመመለስ አስበው ዕዳ ውስጥ ለሚዘፈቁት ጭምር አደገኛ ከሆነ ላለመመለስ አስበው የሚበደሉት ምን ያክል ድርብ የሆነ አደገኝነት ውስጥ እንደሚኖሩ ገምቱት። አልቡኻሪ እንደዘገቡትና አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ መመለስን አስቦ የሰዎችን ገንዘብ የወሰደ ወይም የተበደረ አላህ ይከፍልለታል። ነገር ግን ማጥፋትን አስቦ የሰዎችን ገንዘብ የወሰደ ወይም የተበደረ አላህ ያጠፋዋል። ከዚህ የከበደው ሐዲስ ደግሞ ጠበራኒ በዘገቡት ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ማንኛውም ወንድ ሴትን በትንሽም ሆነ በትልቅ መህር ወይም ጥሎሽ አግብቶ ነገር ግን መህሯን ላይ ከፍላት በነፍሱ ውስጥ አስቦ ቢያታልላት በዚያ ሁኔታ ላይ ሆኖ መህሯን ሳይከፍላት ቢሞት ዝሙተኛ ሆኖ በትንሣኤ ቀን አላህን ይገናኛል። ማንኛውም ሰው ብድር ተበድሮ ነገር ግን ዕዳውን ላይ ከፍል በነፍሱ ውስጥ አስቦ ቢያታልልና በዚያ ሁኔታ ላይ ሆኖ ዕዳውን ሳይከፍል ቢሞት ሌባ ሆኖ በትንሣኤ ቀን አላህን ይገናኛል። ተመሳሳይ በርካታ ሐዲሶች አሉ። ነገር ግን ልብ ላለው ሰው አሁን የጠቀስኳቸው ሐዲሶች በቂ ናቸው ብዬ አስባለሁ። አላህ ይጠብቀን።